ከ16:0 ሙሉ አድርገህ ፈጥረኸኝ ለጽድቅ እንድተጋ በእውነት የተቃኘው ፈቃድህን ገፍቼ ከኃጢአት ጉድጓድ ውስጥ ወድቄ ተገኘሁ። አትስረቅ ብለኸኝ ከሰጠኸኝ ዕድሜ ራሴን ሰረቅኩት። ይመለስ ይሆናል ብለህ ስትራራልኝ የንስሐ ዕድሜን በልምድ ኃጢአት ኖርኩት። አትዘሙት ብትለኝ ገነትን እንድወርስ ትእዛዝህን ፈጽሜ ልክስክሱ ልጅህ የዘላለም ቤቴን ዘላለም አጣሁት በሰዓታት ዕድሜ። አትግደል ብትለኝ ሕያው ልታደርገኝ ከቅፍህ ሸጉተህ ነፍሴን ብትገዛልኝ የከበረው ስምክን በ30 ሽጠህ ውለታህን ንቄ ራሴን ገደልኩት። ለእኔ አንተን ስትሰጠኝ ከቅፍህ ሸሽቼ ሰይጣንን አቀፍኩት። ከኔ በቀር ሌላ አታምልክ ብትለኝ ዓይኔ ያየው ሁሉ ቀልቤን እየገዛ ፈጽሞ አታለለኝ። በደሌ በጥፍሩ ዘውትር እያከከኝ አንተ የፈጠርከውና ያስመለከኝ። አታድርግ ያልከኝን ደግሜ ያደረግኩት። ይመለስ ይሆናል ብለህ ስትጠብቀኝ ከሞት ጋር አብሬ የመዳኔን ተስፋ ቆፍሬ ቀበርኩት። አስቀድስ ስትለኝ እኔ ጭፈራ ቤት፣ አትስከር ስትለኝ የምገኝ መጠጥ ቤት፣ አታመንዝር ብለህ ስታዘኝ በፍቅር እኔ የምገኘው ከሴት ኋላ ስዞር። ሰውን እንደራስህ ውደደው እያልከኝ ደብቅለትና ውርደትና ጉዱን እኔ የምገኘው ለወንድሜ መጥፊያ ስቆፍር ጉድጓዱን። የሰውን አትመኝ በላብህ ለፍተህ ኑር ብለህ ስትመክረኝ ከኔ እንዳትጣላ እኔ የምገኘው ማጅራት መትቼ ገንዘብ ለመቀማት ከወንድሜ ኋላ። እናትና አባትህን አክብራቸው ብለህ ገነትን መውረሻ መንገድ ብትጠቁመኝ እርም የለሽው ልጅህ እናቴን እናትሽን ስላት ነው የምገኝ። በወንድም ላይ አትቆጣ ብለህ በፍቅር ብታዘኝ ትዕቢት ተሞልቼ ትንሹን ትልቁን ስሳደብ ነው ሁሌ አንተ የምትይዘኝ። ክፉን በክፉ እንዳትመልስ ልጄ ብለህ በትሕትና ቀስ አድርገህ ነግረኸኝ እንኳን ከፍተውብኝ እገኛለሁ እኔ ነገር ሲለኝ። ባንተ ላይ እንዲደርስ የማትፈልገውን በፍጹም ሌሎች ላይ ከቶ እንዳታደርገው በሚል የትእዛዝ ቃል ወደ ገነት መግቢያ መንገዱን ብንጠርገው እርም የለሹ ልጅህ ራስ ወዳድ ሆኖ ገነት ለማስገባት የደከምክበትን ፉርሽ አደረገው። ብቻ አድርግ ብለኸኝ ምንም አላደረግኩ። አታድርግ ያልከኝን ሁሉን አድርጌያለሁ። ግን በቸርነትህ በፀጉሬ ቁጥር ልክ ኃጢአት ተሸክሜ አሁንም ቆሜያለሁ አለው። ከሕይወት መዝገብ ላይ እንዳልፋቅብህ ይቅርታ ዋስ ሆኖ ከሰይጣን ፍርድ ቤት ችሎ ማይቆምልኝ እኔስ ከንቱ ሰው ነኝ እንደ ኃጢአቴ ቢሆን ካንተ ጋር የሚያኖር ምንም መስፈርት የለኝ። አንተ ግን ስበድል እየማርክ ስሸሽ እያቀረብክ ስገፋህ እያቀፍክ ስንት የንስሐ ዕድሜ ብትሸልመኝም ካለም እጅ ነጥቄ ልቤን ላንተ መስጠት ከቶ አልሆነልኝም።
እንጃ አልሆነልኝም። አየኸው አምላኬ የበደሌን ብዛት፣ አየህ አማኑኤል የነፍሴን ርዛት። የኃጢአት ብርድ ራቁቷን ነፍሴን እያንዘፈዘፈ እረፍት ቢሰናትም እያንዘፈዘፈ እረፍት ቢነሳትም ፍቅርህን ለመልበስ ሰውነቷን ማዘዝ ከቶ አልሆነላት። አየህ አምላኬ የበደሌን ብዛት፣ አየህ አማኑኤል የነፍሴን ርዛት። የኃጢአት ብርድ ራቁቷን ነፍሴን እያንዘፈዘፈ እረፍት ቢነሳትም ፍቅርህን ለመልበስ ሰውነቷን ማዘዝ ከቶ አልሆነላት። እኔ የምልህ ጌታ ከኔ የምትሻውን አንድ እንኳ ሳይሰጥህ በኃጢአት ላደፈ አምላኩን ለረሳ ጽድቅ ለማያውቅ ልጅ እንዲህ መሳሳትህ ምን አይነት ፍቅር ነው? ምንስ አይነት መውደድ? ከወደቀ ጋራ አብሮ እየወደቀ መምራት በሕይወት መንገድ ምን አይነት ፍቅር ነው? እኔ ግን የቸርነትህ አፍ የፍቅርህ ከናፈር በነዳ በጠባ እንደ ሕፃን ጉንጭ ደጋግሞ እየሳመኝ ምን ነው እንደ በድን ምንም የማይመስለኝ። አቤት የኔ በደል፣ አቤት የኔ በደል፣ አቤት የኔ ክፋት፣ እግዚኦ ያንተ ትዕግሥት፣ አቤት ያንተ ምሕረት። የትዕቢቴ ጥፍር የሰይጣንን ገላ በገንዛ ፈቃዴ ሁሌ እያሳከከኝ፣ አንተ ግን ክርስቶስ 1000 ጊዜ በድየህ ሚሊዮን ጊዜ ማረክኝ። እና ከተጋደምኩበት ከኃጢአት አልጋ ላይ አንቃኝ ጌታዬ ሆይ ቀስቅሰኝ ይበቃል። ውሃ የናፈቀ ግዑዝ መሬት እንኳን የንዳዱን ዱላ መቋቋም ሲያቅተው ሲደቀው ይበቃል። ይብቃኝ ማጎብደዱ ለሰይጣን ወታደር፣ ገመዱ ሁኚኝ ማርያም የነፍሴን እጅግር ከኢየሱስ ጋር ልሰር። ልቤን ያዥኝማ ለስደትሽ ምክንያት የሆነው ዲያብሎስ ከበደል አፋፍ ላይ በትዕቢት ቆሞ በፍጨት እየጠራት ድምፁን ስትሰማ ወደ ግብሩ መንደር ቀድማ እየደረሰች አስቸግራኛለች። እስሪያት እናቴ አባውያት እናቴ ከልጅሽ ደጃፍ ስር የዘላለም ሕይወት እንዳለ ታያለች። ልቤን ያዥኝማ ና ጌታዬ ሆይ እና አማኑኤል ሆይ የኔ የደካማው የኔ የብኩኑ የኃጢአቴ ክምር በምድር በሰማይ ከፈጠርከው ፍጥረት ቢበዛም በቁጥር ካንተ ምሕረት በልጦ የበዛ ግን የለም በዚች ከንቱ ምድር። እና ጌታዬ ሆይ እና አማኑኤል ሆይ በኃጢአት ሳዘግም ዕድሜ ጨልሞ እንዳልደናገር ልጅክን ማረኝና ነገ እንዲነጋ ዛሬ አቅፈኸኝ እደር። ልጅክን ማረኝና ነገ እንዲነጋ ዛሬ አቅፈኸኝ እደር። ወስብሐት ለእግዚአብሔር።